መንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ ወአመሳኒታን ዘይቀውም ዮሐንስ ያለው እሁድ ወሳኒታ ፈቀደ ይሁድ ገሊላ ለእኛ ወአመሳልስት ዕለት ማክሰኞ አንድም ከታች ወአመሳኒታ ዮሐንስ እሁድ ጌታ ማክሰኞ ተጠምቆ ዕለቱን ሂዶ 40 ቀኑ ቅዳሜ ይፈጸማል። እሁድ ገብቶ ያድራል። 40ውን ቀን እንደ አንድ ቀን አድርጎ እሁድ ለ40ው ቀን ሳኒታ አለው። በማቴዎስ 25ቱን ዘመን እንደ አንድ አድርጎ ወበውቱ መዋዕል በዚያን ዘመን ብሎ አጠቃሎ አንድ አድርጎ እንደተናገረ ወአመሳኒታን ዘይቀውም ብሎ ለኛ ወአመሳኒታ ፈቀደ ያለውና ወአመሳልስት ዕለት ያለው ማክሰኞ ሳልስትነቱ ለእሁድ ሳኒታነቱ ለሰኞ የገሊላ ክፍል የምትሆን በቃና በሶስተኛው ቀን ምሳ ሰርግ ተደረገ። ወሀለወት እሙ ለእግዚእ ኢየሱስ እመቤታችን ከሰርግ ቤት ነበረች፣ ቤተ ዘመድ ናትና። አንድም ደግ እናት ናትና ተጠርታ ወፀውእዎ ለእግዚእ ኢየሱስ ጌታን ጠሩት። እናትን ጠርቶ ልጅን መተው ስርዓት አይደለምና ወላዳ ይሁኒ ውስተ ከብካብ ጸውእዎሙ ብሎ በሌላ ይገልጸዋል። ደቀ መዛሙርቱንም ሰርግ ጠሯቸው። መምህርን ጠርቶ ደቀ መዝሙርን መተው ስርዓት አይደለምና ወሶበ ሀልቀ ወይኖሙ ትቤሎ እሙ ለእግዚእ ኢየሱስ ወይንኪ አልቦሙ ጠጅ ባለቀባቸው ጊዜ እመቤታችን ጠጅ አልቆባቸዋል አለችው። እርሱ የማያውቅ ሆኖ አይደለም፣ አሁን ኩሎ ዘይቤለክሙ ግበሩ ለማለት ነው እንጂ። ወይቤላ እግዚእ ኢየሱስ ምንትቤ ምስሌኪ ወብእሲቶ ከአንቺ ጋራ ምን አለኝ ማለት ውሃውን ጠጅ አድርግላቸው ብትይኝ አይሆንም እልሽ ዘንድ ከአንቺ ጋራ ምን ጸብ አለኝ? አንድም ውሃውን ጠጅ አድርግላቸው ብትይኝ አይሆንም እልሽ ዘንድ ውሃውን ጠጅ ላላደርግላቸው ከሰርግ ቤት ተጠርቼ መጥቻለሁን? ውሃውን ጠጅ ላላደርግላቸው ነውን አላት። አንድም በአምላክነቱ አገብሮ ተአዝዞ እንደሌለበት ለማጠየቅ ምንትቤ ምስሌኪ አላት። አዲ ይበጽሐ ጊዜ ነገር ግን ጊዜ አልደረሰም፣ ጊዜ ገቢር ለእግዚአብሔር ብሎ እንዲገልጽልን ስራውን የሚሰራበት ጊዜ አለውና በቀትር የሚሰራውን በሰለስት አይሰራውምና በሰለስት የሚሰራውን በነግ አይሰራውምና። አንድም ጠጁ ፈጽሞ አላለቀም ነበርና ያለውንም አበርክቶት ቢሆን ያኑ አበረከተው ተብሎ ታምራቱ ድንቅ ባልተባለም ነበርና። አንድም ይሁዳ ከ12 ሐዋርያት አንዱ ይሁዳ ወጥቶ ነበርና ከታምራቱ እንጂ ቢለየኝ ከሞቱ ገባሁበት እንዳይል አዲ ይበጽሐ ጊዜ ነገር ግን ጊዜ አልደረሰም፣ ጊዜ ገቢር ለእግዚአብሔር እንዲል ስራውን የሚሰራበት ጊዜ አለውና በቀትር የሚሰራውን በሰለስት አይሰራውምና በሰለስት የሚሰራውን በነግ አይሰራምና ጠዋት ሊያደርግ የፈለገውን ማታ ሊያደርግ የፈለገውን ጠዋት አያደርግምና ሁሉም በጊዜ ያደርጋልና። አንድም ጠጁ ፈጽሞ አላለቀም ነበርና ያለውን አበርክቶት ቢሆን ታምራቱ ድንቅ ባልሆነ ነበርና። አንድም ይሁዳ ወጥቶ ነበርና ከታምራቱ እንጂ ቢለየኝ ከሞቱ ገባሁበት እንዳይል ወትቤሎሙ እሙ ለእግዚእ ኢየሱስ ለእለ ይትለአኩ ኩሎ ዘይቤለክሙ ግበሩ እመቤታችን የሚሰሩትን ያዘዛችሁን ሁሉ ስሩ አለቻቸው። ዋለው አህየ መሳብክት ስድስቱ እለ እብን በዚያ ጥህሩ ቦቶን አይሁድ ንውራትየ ሀላዋና ንውራት ያለው አንድ ነው ትርጉሙ። አይሁድ በሚያጠምቁባቸው ገንዘብ ያጠምቁባቸው ዘንድ የሚያጠምቁባቸው 6 የድንጋይ ጋኖች ከዚያ ነበሩ። እንደምን አድርገው ይሰሩታል ቢሉ እነዚህን ጋኖች ሲሰሩ ያነጥጧቸዋል። ይህስ ጭቃ ያነሳል፣ ሲነሳ ጭቃ ይሆናል፣ እየሆነ ያውካል ብሎ እብነ አልማስ የሚባል አለ። ድንጋዩን ሁሉ እየሰበሰቡ ያቀረቡለት እንደሆነ ያቀልጠዋል፣ እያስማሙ ይሰሩታል። ወያገምር አለ ለአሐዱ በበክሌቱ ወበሰለስቱ መስፈርት ዘቀሱት 2 2 3 3 ማዲጋ ይይዛሉ። ሶስቱ 2 2 ሶስቱ 3 3 15 ይሆናሉ። ስድስቱ በታናናሽ 3 3 ይይዛሉ 18 ይሆናሉ። አንድም 6ቱ በታላላቅ 2 2 ይይዛሉ 12 ይሆናሉ። የ12 ሐዋርያት ምሳሌ ናቸው። ወይቤሎሙ እግዚእ ኢየሱስ ለእለ ይትለአኩ ምልእወኒኬ ለእለ መሳብክት ማየ ጌታችን ኢየሱስ እኒህን ጋኖች ውሃ ሙሏቸው አለ። ወመልእወን እስከ ላዕሎን እስከ ጉሮሯቸው ሞሏቸው፣ ወእስከ አፎን እስከ ከንፈራቸው ሞሉ። አንድም እስከ አፎን እስከ ከንፈራቸው ወእስከ ላዕሎን እንደ ማር እንደ ቅቤ ቆለል እስኪል ድረስ ሞሏቸው። ወይቤሎሙ እግዚእ ኢየሱስ ቅድሕወኒኬ ይእዜ ወሰዱ ወሀብዎ ለሊቀ ምርፋቅ ቀርታችሁ ወስዳችሁ ለአሳዳሪ ስጡት አላቸው። ታምራትስ ያደርጋል፣ ነገር ግን አስተዳደር አይችልም አያውቅበትም እንዳይሉ ምክንያት እንዳያደርጉ ለአለቃው ለሊቀ ምርፋቁ ለአሳላፊው ስጡ አላቸው። አንድም ሁሉ ጠጥቶ ሰክሯልና ጣዕም አያውቅም ሌላው፣ እርሱ ግን አልጠጣምና ጣዕም ያውቃል ብሎ ለእርሱ ስጡት አለ። ወሰድዎ ወሀብዎ ቀርተው ወስደው ሰጡት። ወጤሞ አንከረ ሊቀ ምርፋቅ ውእተ ማየ ዘኮነ ወይነ የምርፋቁ አለቃ ጠጅ የሆነውን ውሃ ቀምሶ አደነቀ። ወኢያእመረ እምኀበ አምጽእዎ ያመጡበትን ግን አላወቀም። ወገዛእትሰ እለ ቀዲህዎ ያእምሩ ውእተ ማየ ዘኮነ ወይነ ሰራተኞች ግን ጠጅ የሆነውን ውሃ ያውቃሉ። እስመ እሙንቱ መሉ ማየ ምሉ ብሏቸው መልተዋልና። ወፀውኦ ሊቀ ምርፋቅ ለመራዊ የምርፋቁ አለቃ ሙሽራውን ዶኪማስ ብሎ ጠራው። ወይቤሎ ኩሉ ሰብ ዘይሴኒ ወይነ ያቀድም አስቲሆ ሰው ሁሉ ሻል ያለውን በርደዶውን አስቀድሞ ያጠጣል። ወእምድኅረ ሰክሩ ያሰቲ ዘይትሃት ከጠገቡ በኋላ ግን ተራውን ያጠጣል። ቢጠጡ ይጠጡት፣ ባይጠጡ ቀምሰው ለብላቴኖቻቸው ይስጧቸው ብሎ ወአንተሰ ዘይሴኒ ወይነ አቀብከ እስከ ይእዜ አንተ ግን ሻል ያለውን በርደዶውን እስካሁን አቆየህ። አንድም አቀብከ ወአስተድሃርከ ብሎ ይገልጽልናል። ፈጽመህ አቆየህ
ወዝንቱ ውእቱ ቀዳሜ ተአምር ዘገብረ እግዚእ ኢየሱስ በቃና ዘገሊላ። የገሊላ ክፍል በምትሆን በቃና ጌታችን ኢየሱስ ክርስቶስ ያደረገው የተአምራቱ መጀመሪያ ይህ ነው። 3 ዓመት ከሚያደርገው ወይም ደግሞ ከ3 ዓመት ተአምራቱ የመጀመሪያው ማለት ነው። አንድም ደገኛ ተአምራቱ ይህ ነው። ቀዳሚ ሆሙ ለአሕዛብ አማሌቅ፣ ቀዳሚ ተግባሩ ለእግዚአብሔር ቢሄሞት። የአማሌቅ መጀመሪያ የአሕዛብ መጀመሪያ አማሌቅ ነው፣ የፍጥረታት መጀመሪያ ቢሄሞት ነው ብሎ መጀመሪያ እያለ እንዲገልጽ ሙሴ ውሃውን በሐልዮ ደም እንዳደረገው በሐልዮ ነውና ውሃውን ጠጅ ያደረገው። ሙሴኒም የጦ ለማይ እምከዊነ ማይ ሀበ ከዊነ ደም እንዘ ኢይትናገር በአፉ ዳይሙ በህሊናሁ እንዲል ሙሴ ውሃውን ከውሃ ወደ ደም በለወጠው ጊዜ በልቡናው ይሁን ብሎ እንዳደረገ በአንደበቱ ሳይናገር እንዳደረገ ጌታም እግዚአ ሙሴ ነውና ውሃውን ወይን ያደረገ በሐልዮ ነው። ወአርአየ ስብሐቲሁ ታምራቱን አሳየ። አንድም ጌትነቱን ገለጠ። ወአምኑ ቦቱ አርዳኢሁ ደቀ መዛሙርቱ አመኑበት። ሊጻጣ ይቻል ነው እንጂ ጠይቀዋቸዋል። እነርሱ ጠየቋቸው፣ እነርሱም ጠይቀዋቸዋል። እርሱን ጠየቁት፣ አላውቅም አለ። እርሳቸውን ጠየቋቸው፣ ውሃ ምሉ አለን፣ መላን። ቀድታችሁ ስጡ አለን፣ ቀድተን ሰጠን። እኛ ምን እናውቃለን ብለዋል። አንድም ወአመሳልስ ዕለት ብሎ ይናገራል። በ3ኛው ክፍለ ዘመን ስጋዌ ተደረገ። ወሀለወት እሙ እየእሙ ለእግዚእ ኢየሱስ ጥበቡ ከስጋዊ አስቀድሞ ነበረች። ወፀውእዎ ለእግዚእ ኢየሱስ ወለአርዳኢሁ ነቢያት ጌታችን ሐዋርያትን በትንቢት ጠሯቸው፣ አነሷቸው። ወሶበ ሀልቀ ወይኖሙ ትቤሎ እሙ ለእግዚእ ኢየሱስ ወይንኪ አልቦሙ ስትየ ሕይወት ስትየ መድኃኒት ባለቀባቸው ጊዜ ጥበቡ ስትየ ሕይወት ስትየ መድኃኒት አልቆባቸዋልና ጥበቡ ስትየ ሕይወት ስትየ መድኃኒት አልቆባቸዋልና ተሰቅየ ስትየ ሕይወት ስትየ መድኃኒት ተሰቅለህ ስትየ ሕይወት ስትየ መድኃኒት ሁናቸው አሰኘችው። ወይ ቤላ ምን ትቤ ምስሌኪ አንቺ ሆይ ተሰቅለህ ስትየ ሕይወት ስትየ መድኃኒት ሁናቸው ብትይኝ አይሆንም እልሽ ዘንድ ተሰቅየ ስትየ ሕይወት ስትየ መድኃኒት ልሆንላቸው ሰው ሁኛለሁ እንጂ ተሰቅየ ስትየ ሕይወት ስትየ መድኃኒት ላልሆንላቸው ሰው ሁኛለሁ አላት። አዲ ይበጻሕ ጊዜ ነገር ግን የምሰቀልበት ጊዜ አልደረሰም። ጌታ የሚሰቀል በ4ኛው ፋሲካ ነውና። ወትቤሎሙ እሙ ለእግዚእ ኢየሱስ ጥበቡ እሙ እናቱ የተባለች ጥበብ ናት። ከዚህ ጋር መምህራን ያዘዟችሁን ሁሉ ስሩ አለቻቸው። ወሀለዋ መሳብዕት 6ቱ በ6ኛው ሺህ የነበረ ሰው ሁሉ አእምሮ እንደ ድንጋይ መፍዘዙን መናገር ነው። 6 የድንጋይ ጋኖች ነበሩ ማለት ክርስቶስ ሰው የሆነበት 6ኛው ሺህ ክፍለ ዘመን ይባላል። በዚያን ዘመን የነበሩ አእምሯቸው ድንጋይ ሆነ ማለት ልዑለ ባህሪ ሲሆን ለሰው ልጅ ፍቅር ወደዚህ ዓለም ሲመጣ በአእምሮ ድንዛዜ ክርስቶስን ለሞት አሳልፈው ሰጥተዋል። ክርስቶስን ሰቅለው ገድለዋል እና የአይሁድን አእምሮ ነው። ወያገምራ በበክሌቱ ወበሰለስቱ መስፈርት አንብ መጻሕፍተ በበክሌቱ ወበሰለስቱ እንዲል እነዚያም በ2 2 3 3 ይይዙ ነበረ። በበክሌቱ መጻሕፍተ ነቢያትን ወበሰለስቱ መጻሕፍተ ሐዲሳትን መቀበላቸውን መናገር ነው። በበክሌቱ ወበሰለስቱ 3 3 2 2 የተባሉት መጻሕፍተ ብሉያትና መጻሕፍተ ሐዲሳትን መቀበላቸውን ነው። እነዚያ ጋኖች ማለት እነዚያ ደንዝዘው የነበሩ አእምሮዎች 5500 ዘመን በሰይጣን ታስረው የነበሩ አእምሮዎች እነዚህን መጻሕፍቶች ብሉያትን ሐዲሳትን ተቀብለው መገኘታቸውን ነው። 15 ባለው 10ቱ ቃላትን 5ቱ አዕማደ ምስጢርን ቅድም 15 ይዛሉ የተባሉት 10ቱ ቃላት 5ቱ አዕማደ ምስጢርን መቀበላቸውን መናገር ነው። 18 ባለው የ12ቱን ሐዋርያት ትምህርት 6ቱ ቃላተ ወንጌልን 2 ባለው የ12ቱን ሐዋርያት ትምህርት መቀበላቸውን መናገር ነው። ወይቤሎሙ ምልእወን ለእላ መሳብዕት ማየ አስተምሯቸው አላቸው። አሳላፊዎቹ መምህራን ናቸው፣ ጋኖቹ ምእመናን ናቸው፣ ውሃዎቹ ቃለ እግዚአብሔር ናቸው። ውሃ የተባለው ቃለ እግዚአብሔር ነው። አስተምሯቸው ምሏቸው ማለት አስተምሯቸው። ወይቤሎሙ ቅድህወን ምሳሌውን ለአብርሃም ንገሩት አላቸው። ወወሰዱ ወሀብዎ ነገሩት። ወጤሙ አንከረ ሊቀ ምርፋቅ ምሳሌውን ሰምቶ አደነቀ። ለአብርሃም ንገሩት ማለት ለአብርሃም ሁር ወደ ዮርዳኖስ ወበየተረክቦ ለመልከ ጼዴቅ ብሎ ዮርዳኖስን ተሻግሮ እንዲሄድ አዘዘው። ካዘዘው በኋላ በዮርዳኖስ ተሻግሮ ምሳሌውን ከመልከ ጼዴቅ ተምሮ ተመልሷልና ለአብርሃም ንገሩት ያለው እርሱን ነው። ወኢያእመረ እምኀበ አምጽእዎ ያመጡበትን ግን አላወቀም። ወገዛይ ትሰለ ቀድህዎ መምህራን ግን ያውቃሉ ማለት ከየት እንደሚያስተምሩ ከማን እንደተማሩ ቃሉ የማን እንደሆነ ምስጢሩ ምን እንደሆነ ያውቃሉ። እስመ እሙንቱ መልኡ ገልጦላቸዋልና የሚያውቁትን በራሳቸው ጥበብ በራሳቸው ፍልስፍና አይደለም። መምህራን እግዚአብሔር በገለጸላቸው እርሱ ባስተማራቸው ነው። አስተምረዋልና ገልጦላቸው አስተምረዋልና ወእሙንቱ ሰለመሉ ብሎ ነገራቸው። ወፀውኦ ሊቀ ምርፋቅ ለመራዊ አብርሃም ጌታን ሰው ሁሉ ደገኛውን ሕግ አስቀድሞ ይሰራል። ወእምድኅረ ሰክሩ ያን ከጠበቀ በኋላ ግን ተራውን ሕግ ይሰራል። ቢጠብቁ ይጠብቁት ባይጠብቁ አያስጎዳም ብሎ ወአንተሰ ዘይሴን ወይን አቀብከ አንተ ግን ደገኛውን ሕግ እስካሁን አቆየህ ማለት ደገኛዋን ሕገ ወንጌልን ወደኋላ አደረክ። የዶኪማስ ወይን የተባለች ብሉይ ኪዳን ናት። ክርስቶስ የለወጣት ወይን የተባለች ወንጌል ናት፣ የወንጌል ሕግ ናትና ደገኛውን ወንጌል ሕግ ወደኋላ አስከተልክ ማለት ሕገ ወንጌልን ሰጠህን ነው። አንድም ፈጽመህ አቆየህ ይላል። እስካሁን ድረስ ከሐዲስ ኪዳን ማለት ብሉይ ኪዳንን 5500 ዘመን ካለፈ በኋላ ሐዲስ ኪዳንን በብሉይ ኪዳን ይሰራ። የዶኪማስ ወይን ካለቀ በኋላ
የክርስቶስ የለወጣቸው ውሃውን ወደ ወይን ለውጦ የሰጣቸው ያ ከሁሉ የሚደንቅ ከሁሉ የሚበልጥ እስካሁን ድረስ አቆየህ። ከፊተኛው ይልቅስ የኋለኛውን ዘይሴን ወይን አቀብከ የተባለች ሕገ ወንጌልን መልካም ወይን በጎ ወይን የተባለች ሕገ ወንጌልን ሰጠህን ነው። ወዝንቱ ቀዳሜ ተአምር። ይህ ጌታችን ኢየሱስ ክርስቶስ ከገዳመ ቆሮንቶስ ወጥቶ በመዋዕለ ሥጋዌ ሰው ሆኖ ማለት ከ30 ዓመት በፊት ተአምራት አድርጓል። ተጠምቆ ትምህርት ለማስተማር የ3 ዓመት ትምህርቱን ለመጀመር የመጀመሪያው የተአምር ምልክት ወይም ደግሞ ቀን ነው ማለት ነው። እግዚአብሔር አምላካችን ሕይወታችንንም ይለውጥልን። ቃሉ ይህንን ይመስላል። በሰርግ ቤት ተገኝቶ ደገኛውና ድንቁ ተአምር በዶክማስ ቤት ያደረገው ምስጢራዊ ምሳሌው ጥበብ የተባለች እመቤታችን መጀመሪያ እመቤታችን በኋላ ደግሞ ጥበብ ተብላ የተገለጸች የክርስቶስ ጥበብ እንደሆነች እናት ተብላ የተገለጸች እናት እንድትራራ ጥበቡም ለእኛ ተራራልናለችና ርኅራኄው ምሕረቱ ከእኛ ጋር ይሁን። ምሕረቱ ቸርነቱ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።